መልካም የእሁድ ማለዳ። ይህ የአሸናፊዎች ቀን ነው። አዎ እናንተ ካስጨነቋችሁ ነገሮች በላይ ናችሁ። ለዛ ነው ሮሜ ምዕራፍ 8 ቁጥር 37 ላይ እንዲህ የሚለው በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። በከንቱ አልተፈጠራችሁም፣ ተሸናፊዎች አይደላችሁም፣ አሸናፊዎች ናችሁ። በዝቅታ የነበራችሁበት ጊዜ አብቅቷል። እንደገና የምትነሱበት ወደ ከፍታችሁ የምትወጡበት ጊዜ ነው። ምክንያቱም ይህ የእናንተ ስፍራ ነው። እናም ወደ እግዚአብሔር ቤት ለማምለክ ስትሄዱ እግዚአብሔር ምን ያህል እንደሚወዳችሁ ልትረዱ ይገባል። በዚህ ፍቅር ምክንያት መለኮታዊ የሆነ ኃይል እናንተን ያገኛችኋል። እናም ከሁኔታዎቻችሁ በላይ ከፍ ትላላችሁ። እንደገናም እላችኋለሁ ይህ የአሸናፊዎች ቀን ነው። በእግዚአብሔር ሕልውና ውስጥ ሐሴት አድርጉ። እናም በእውነትና በመንፈስ ሆናችሁ አምልኩ።